አንቺ አሽቃባ ሌባ ወሮ በል እንዳንቺ አይነት እህት የለኝም። ለዋጋ ሳካ ትልቅ ኃላፊነት አለብን፣ ትልቅ አሸክም አለብን። እንግዲህ አበረታቱኝ፣ ከጎናችን ቆሙ። ከጎናችን ዳቦ መቁረስ አይችልም እንዴት አርጎ እንደወለደ አላውቅም። አለም ተመልካቾቼ እንግዲህ ዓለምዬ ጉዳይ አልቅም። ዛሬ ደግሞ ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ አሁንስ ወዴት ነው የምትሄጂው እንዳትሉኝ ወደ ማትዬ ጋር ነኝ። ማትዬ አንጀቴን ብልት ታርጎት አንቦጫ ብጮታል። ምክንያቱም ዛሬ ሰርፕራይዝ ነው ማረገው። አንድ በቀደም ሄጄ የተዋወቅኳት ልጅ አለች ጎረቤት፣ እሷን አስተካክለሽ ጠብቂ ብያታለሁ። አንቺ በስመ አብ ወወልድ ወመንፈስ ቅዱስ ከነ ምዝመጪው የምታድርባትን የሚነግረሽ ሰው አለ። አንቺ አሽቃባጭ ምን ቢንሽ እንደዚህ የት ነው የምትሄጂው? አሽቃባጭ አንቋልጤ ምንድነው? ለኔ ላይትሽ ይሄ ኑሩ ፍቅርና ክብር ሰጥሽኛል። እሱም ወንድሜ ነው ነው እንደዚህ የምታሽቃብጪው ግን እሱም ወንድሜ ነው። እንደዛ ስታተራምሽና ስታባየን እንዳልነበረው በቃ አሳዘነኛ። አንጀቴን በላው። አሁን ምን አገኘሽ? አሳዘነኝ። ብቸኛ ነው እኮ ማንም የለውም። ስለዚህ አሽቃብጥ አንድ አሁን ነግሬሻለሁ። ብትረብሺ ግንባርሽ ነው መሰለኝ። ያናንትሽ እስከነ ዳቦ ዝም ልጨፈልቅሽ እችላለሁ። ካላዘንኩልሽ ጥምጥም ላረግብሽ እችላለሁ። ያው መረን ነው ማፈጥልሽ ከፈለግሽ ቃልዬን አታውቂያትም ማለት ነው። የኔ ነው አርቄ እንዳላንቅሽ። እሺ ዋርጊዋ ወንድ ነሽ። ነቁጭ አርጊው ነቁጭ አርጊ እስከነ ዳቦሽ ነው ማፈጥ። ተናገር። ይሄን ኑሩ ለኔ አክብረሽ ሰጥተሽኛል። ለቃልዬ ሲያማት ዳቦ በሻይ ትብላና ብላ ልድፋላ ብለሻል። ማለት መሰለሽ ሄዳለሁ ካንቺ ሄዳለሽ ደው ዛሬ እንታያለን። ሰው ግቢ ብትረብሽ አፈርጥሻለሁ። እስከነ ዳቦሽ ዛሬ ዘፈችን ማሳር ዛሬ ይቺ ቀውስ ጸበል የሚወስድልኝ እኮ አጣሁ ዘመዶቼ። ኧረ ተመልካቾች እርዱ። አይደለም የሚያብደው በስመ አብ ወወልድ ወመንፈስ ቅዱስ። ተመለሽ። አልመለስም። አንቺ ወስሩ ተቀሽ ቃል ገቢ ብዬሻለሁ። ሰው ግቢ እንዳትረብሽ ሰሚያለሽ። አንቺ አሽቃባ ሌባ ወሮ በል እንዳንቺ አይነት እህት የለኝም። ለእህቷ ዋጋ ሳከፍል ለሌላ ሰው ታሽቃብጣለች። ግን መጀመሪያ ግን ስታብላልኝ ነበረ። ደቸ ብሉሽ ልንገርሽ አፈሩን በበላሽ አንቺ ስላልሽ አይደለም። ኦኬ አንቺ እንግዲህ ተመልካቾቼ እዚህ ቤት ዛሬ እንግዲህ ማቲን ሰርፕራይዝ ለማድረግ ያው በውጪ ብትነጅሰኝም እኔ ግን ጠንካራ ነኝ፣ አልወደቅኩምም። ከነዳቦዬም ሳትደፋኝ ድኜ ነው የመጣሁት። እግዚአብሔር ይመስገን። ግን የእውነት ሰርፕራይዝ ላረገው ነው። አሁን ጠራዋለሁ። ቤት ልጁን እያስተኛ ነው ብላኛለች። ልጅቷ አለች እዚህ ቤት አለሽ? እሺ ውድዬ አስተካከልሽልኝ፣ እግዚአብሔር ይስጥሽ። እሰይ የኔ እናት ቡና ማቀራርባልኛለች። እሰይ ቆይ ማቲ ልጥራው። እሱ ሰው ቤት ሌላ ጎረቤት ነው ሰርፕራይዝ ያደረኩት ዛሬ። ማቲዬን በጣም በኃይለኛው ነው ሰርፕራይዝ ማድረገው። ዳቦ ብቻ አይደለም፣ ብዙ ነገር አለ፣ ብዙ ነገር አለ እና ሰርፕራይዝም የምናደርገው እናንተ ቤተሰቦችም ትገባላችሁ። ምክንያቱም ተመልካቾቼ ያው ፊኛም አድርጌያለሁ እንደ አቅሜ ማለት ነው። ፊኛም አድርጉልኝ ብዬ ያው ዲኮር ሰርቻለሁ። ቡናም ተቀራርቧል፣ እግዚአብሔር ይመስገን። እንግዲህ ዛሬ ትልቁን ነገር ሰርፕራይዝ የማረግበት ማትዬን ይደነግጣል። ግን ቆይ ልንገራችሁ። አይ ሲመጣ ከሱ ጋር ሳወራ ይቻላልና ምክንያቱም በብዙ ነገሮችን ተጎኑ ነኝ ብዬ በቀደም ቃል በገባሁበት መሰረት ምክንያቱም ብቻን ይበላ ብቻውን ይሞታል ነውና እኔ ከጎንህ ነኝ እኔ ያለሁልህ ማለቱ ትርጉም የለውም። ትርጉም ያለው ግን በስነ ስርዓቱ በተግባር ያ ነገር ሲደረግ ነው። ዛሬ እኔ ብቻዬን ላስተካክለው የነበረው ለራሴ ህይወት ከወንድሜ ከማትዬ ጋር ነው ብዬ ከወንድሜ ከማትዬ ጋር እንዲሆንልን ነው የፈለኩት። ግን ማቲን ሰርፕራይዝ አደረገው። ስሙ ማቲ እየመጣ ነው። ማቲ የኔ ጌታ
ዛሬ አንተ ቤት አይደለም ጎረቤት ነው የገባሁት። እንዴት ነህ ማትዬ? ደህና ነህ? ና እንዴት ነህ? አለሽልኝ ማማ ደህና ነሽልኝ? እስቲ ነይ የኔ ልብስ ነው እንዴ ለበሽው ዛሬ ጠበቅሽ? ቆንጆ እስኪ ከብዳለች ይሁን ያየሽ ጎበዝ ነኝ። የወንድ ልጅ ነገር ጎበዝ ነኝ። እንግዲህ ዛሬ ማማንም ማትዬንም ነው ሰርፕራይዝ ማረጋት። ምንድነው ደግሞ ሰርፕራይዝ? ምን አደረግሽው? እንደነችን ማትዬን እዚህ ጋር ቁጭ በል። ዛሬ ብዙ ሰርፕራይዝ አለን። ምንድነው? ዳቦ አለን፣ ፊኛ አለን። አመሰግናለሁ። ልደት እኮ ገና ነው። ምን ነው ልደት አደረግሽው? አይ ገና ልደትም ባይሆን ማማ እንዳይሞቅ እናንተ ሰፈር ይሞቃል። አዎ ይሞቃልና አዎ በጣም እና ተመልካቾቼ ዛሬ ማማ እየተጫወተች ነው። ማሚዬም ደስ ብሏታል ማለት ነው። እኔ ደስ ብሎኛል። ሰላም በላቸው ተመልካቾቻችን። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ አለምዬ በጣም ደስ አደረገችኝ። እውነት የተጨነቀበት ሰዓት ላይ ግራ የተጋባበት ሰዓት ላይ አለምዬ በጣም ዛሬ ከጎን ሆናን እያበረታቻች ስለሆነች በጣም ደስ ብሎኛል። በጣም አንቺም ደስ ይበልሽ። አረ በጣም ማትዬ በጣም ደስ ይለኛል። እንግዲህ ተመልካቾቼ ዛሬ ዳቦ ደፍቼ የመጣሁበት ምክንያት ምንድነው? ማትዬ ከጎንህ ነኝ ብዬሃለሁ። ተጎን መሆን ባፍ ብቻ አይደለም በተግባርም መሆን አለበት። እኔ ደግሞ ተግባራዊ ነገሮችን ላላረጋቸው ቃል አልገባም። ክርስቶስንና መቤቴን ልጄ ነው ቃል የገባሁልህ እና ፈጣሪ ኢየሱስ ክርስቶስ ደግሞ እኛን ከፍ ያደርገናል። አውቃለሁ እግዚአብሔር ይረዳናል። የዛሬ ቀን ያልፋል። አዎ ያልፋል። ዝቅ ያልንበት ከፍ ይላል እና ምን ልልህ ነው? እኔ ከዚህ በፊት ቻናል ነበረኝ። ያው በአጋጣሚ ሌቦች ወስደውብኝ ነው ይባርክላቸው ብዬ ትቻቸዋለሁ። ለእግዚአብሔር ሰጥቻቸዋለሁ እና ስለዚህ አሁን ምንድነው ላረግ የፈለኩት ለኔና ላንተ ቻናል እንዲከፈት። አዎ እኔ ተመልካቾቼ ከወንድሜ ጋር ነው። በጣም ደስ ብሎኛል። የማይጠብቁ ነገር ነው ያለምና የማቲ ዩቲዩብ አሁን እንከፍታለን። እንግዲህ ከዚህ በኋላ ማቲ ዩቲዩብ ይከፈት ነው። አዎ ማቲ ይከፈት። ተመስገን ነው። ብቻዬን ልከፍት ነበር ወስኜ አስተካክዬ ነበር፣ ግን ያንተን ታሪክ ሳይ ከወንድሜ ጋር ነው እንጀራ የምበላው፣ ብቻዬን አልበላም እና ስለዚህ ከወንድሜ ጋር አብረን ተካፍለን እንብላ ብዬ ከማቲዬ ጋራ ዩቲዩብ ከፍተናል። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ በወርዋ ነው በ15 ቀኗ እናንተ እኮ በአንድ ቀንም ታረጉታላችሁ። አይቸግራችሁ። ሼር፣ ላይክ፣ ሰብስክራይብ እያደረጉ በተለይ እኔ የገባበት ቦታ ውድ ቤተሰቦቻችን ያኮሩናል፣ በእነሱ እንኮራለን። ስለዚህ ማትዬን ለማገዝ ነው ይሄን ነገር የማደርገው። ይሄን ነገር ሳደርግ እናንተም ታግዙኛላችሁ። ከጎናችን ቆሙ። አረ አበረታቱ ይበላችሁ። ማትዬ ተነስና ተነሳ። በጣም ደስ ብሎኛል። ዛሬ አለምዬ የማይጠበቀው ነገር ምርጥ ነገር ቆንጆ ነገር አደረገች። እንጀራሽ ከፍ ይበል ብለሽ ጨምራ እና የመጀመሪያው ደሞዝ ላይ ነው የምትመርቀኝ። ይሄን ዳቦ ቁረስ ጸሎት አድርገህ እንግዲህ ይሄን ዳቦ የጋገር ነው እንጀራ በእንጀራ እንዲመጣልን ነው እና ስለዚህ እቺን የመሰለ ዳቦ እስቲ ቁረስልኝ። አነስ ብትል አራ ግን አንቺ ብትቆርጪ ምን ችግር አለ እኮ? አረ በስመ አብ እና ተመልካቾቼ በስመ አብ ወወልድ ወመንፈስ እንዴ ደስ አይደለም እንዴ? አይደለም ማትዬ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ተጎን ከዛ ከዚህ ጋር ትጀምራለህ ማለት ነው። በስመ አብ እንደኔ በል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይዳላ አለምዬ እንዴ ከማከተ በቃ እኔ እና ልጅታን ያዝልኝ። እኔ ቆርሳለሁ። አንቺ ቆረጪ፣ እኔ ቆረስኩት። ዳም ያልችል
እና ተመልካቾቼ እንግዲህ ማቲ ዳቦ መቁረስ አይችልም። እንዴት አርጎ እንደወለደ አላውቅም። እሱ ሌላ መቁረስ ነው የሚችልበት። በስመ አብ ወወልድ። ሌላ ላይ ግን በጣም ጎበዝ ነው አሉ። አይ እኔም እኮ እንደዚህ አድርጌ ቆርጬ ነበርኩ እንዴ ከኔ ምን ይለያል? አይ ማትዬ ሰፌዱን እንዳልቆርሰው። ሰፌዱ ደግሞ እንግዲህ እኔ የት ነው የለመድሽው እንዳትለኝ እኮ የት ነው የለመድሽው? እኔ ዳቦ ምደፋለሁም መቁረስ የምችልበታል። እንዴ ነው ታዲያ እኔ ሌላ ነገር መቆረስ ይችላል። አቺም ታዲያ ሌላ መቆረሻ አቺም ታዲያ እንደዚህ ዳቦ መቁረስ ነው መቻል ያለበት እኮ ወንድ ልጅ። ዝም በይ እባክሽ። የሱሉልታ ወንድ ጨርሰሽዋል። የሱሉልታ ወንድ አንድ ሳይቀር ጨርሰሻል በልተሻል። አይ እንዴ ዝም ብሎ እኮ ዳቦ ለማንም አይደፋም፣ ለማንም አይቆረስም። ነውር ነው። ትክክል ነውር ነው። ይሄ ዳቦ ሳይሆን ሌላው እኔ አይ ማትዬ እሺ ዛሬ ቁጭ በይ ትንሽ ደግሞ ትንሽ አሁን እንግዲህ ዳቦ እስቲ ያዝ ይሄን የመሰለ ዳቦ ብላ። ያው ማት እስቲ ብላ። አነሰ እንዴ? ኧረ አላነሰም። እሺ ብላ እስቲ። ቆንጆ ዳቦ ነው ካከርሽው። አገዳ ማማ ቁጭ አድርግ። ቁጭ ትለበል። እንዴ ትለበል ብዬ ነው ደክሞ ይቆላል። አንዳንዴ በስመ አብ ወወልድ ወመንፈስ ቅዱስ አምጣት ለኔ ትክክለህ። አንዳንዴ እንዲህ ያደርጋታል። ዛሬ ብቻ አይደለም። አዎ ስለሚደክመኝ ነው። አሁን እኔ ይዛታለሁ። አሁን እኔ ያግዝሃለሁ። ከጎንህ ነኝ ብዬሽ እኮ አውርቻለሁ። እሺ እናቴ እና ቁጭ በይሽ። አረፍ በይሽ። ቆይ እንትን አምጣ ዳቦ ማቅረቢያውን ያንን አምጣ። ቆንጆ ነው አይደል? እንቺ ማማ ቢ ትበያለሽ? ቆይ ማማ እስቲ ብድግ አድርገው ቶሎ በል። ወይ ሰጠኋት። ትንጥ ችግር የለም እስጣታ ትብላ ትጫወት መብላት ሳይሆን በቃ ትለምን። እሺ ተመልካቾቻችን እንግዲህ ዛሬ የማቲ ነገር ነው። ዓለም መታ አረገችኝ። እንደገና ደግሞ ቤት የመታ ጎባኝ እንደገና ደግሞ አረገችኝ አይባልም። እንደገና ደግሞ አይደል ሌላ ወዲ ያረግሽው ነው ምን ሁለታችን ነው ምን አይደለም። አረገችኝ ሳይሆን ይሄ ያንስሻል። እኔ ልከፍል አልችልም። እውነት አረገችኝ አይደለም ይባል ማረገው ሳይሆን አንቺ ደግሞ ስንቱ ነው የምታረገው። አንቺ ደግሞ አቻችን እንግዲህ እንደምታዩ ናቸው። ትልቅ ኃላፊነት አለብን። ትልቅ አሸክም አለብን። እንግዲህ አበረታቱኝ፣ ከጎናችን ቆሙ። ከጎናችን ብቻ አትራቁ። እውነት እና በቃ ብቻ ዛሬ ብቻ ደስ ብሎኛል። ደግሞ አዲስ ቪዲዮ በአዲስ ዩቲዩብ ስለተከፈተልኝ ስለተፈጠረልኝ የኔ የዓለምኛ የማቲ የምለው ቻናል ብቻ እባካችሁ እውነት ውድ ኢትዮጵያውያን በጣም ደስ ብሎኛል። አዎ እንግዲህ አሁን ኃላፊነት ለኔ ሳይሆን ለማቲ ብላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንወዳችኋለን። እንግዲህ በአንድ ወር ምክንያቱም አንድ ወር ሳይሞላ እንኳን እንዳደቀ በታላቅ ትህትና ለምናችኋለሁ። ለመናዬን ተቀበሉልኝ። እውነት በጣም ወዳችኋለሁ። ዛሬ ቤት መታ እንግዲህ ለኔ ይሄን ያደርግልኝ ሁሉም ነገር ከጠበቅኳት በላይ ያደረገችኝ። ስለዚህ በጣም ደስ ብሎኛል። በደስታዬ ነው የምገልጻችሁ። እኔ ዛሬ ደግሞ በቃ እውነት እስካሁን ድረስ በቃ ለሌላ ቦታ ሰርቼ ምን ብዬ ለሌላ ነበር። አሁን ደግሞ የራሴ ስትሆኑ እናንተ ደግሞ ከቆኔ አትራቆልኝ፣ አበረታችኝ። አንርቅህም
ባይ ባያቸው ባይ ባይ ሰብስክራይብ አድርጉን ብላለህ ማማም ያው እንግዲህ በማማ ስም ነው የምጠይቃችሁ ሰብስክራይብ አድርጉን ማማዬም ጠይቃችኋል ያው ብላችሁ ስለዚህ ቻው እንወዳችኋለን ባይ